ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ፍሬዝ ባታለሙ ነኝ ከአደይ ፓረንታል ኮንሰልታንሲ ኤንድ ትሬኒንግ ሴንተር። እንግዲህ ድርጅታችን በሶስት አካላት ላይ ትኩረት አድርጎ የሚሰራ ነው። ወላጆችን ማማከር፣ መምህራኖችን ማሰልጠን፣ ለተማሪዎች ደግሞ የሜንታል ኢንተለጀንስ ትሬኒንግ መስጠት ነው። ዓላማው ልጆችን ከዝቅተኛ የአስተሳሰብ ደረጃ ወደ ከፍተኛው የማሻገር ደረጃ ነው። እንግዲህ አንዱ በደንብ ማስረዳት የሚፈልገው ጉዳይ ምንድነው? ይሄ ዝቅተኛ ደረጃ ወይም ደግሞ ሎ ኦርደር ቲንኪንግ ማለት ምን ማለት ነው? ወደ ከፍተኛ ሃይ ኦርደር ቲንኪንግ ማሻገር ነው። እንግዲህ አንዳንድ ቤተሰቦቻችን እንደሚጠይቁን ምንድነው አፍተር ዳት የሚገኘው ቤኔፊት ከተባለ የሰለጠነ ዋናው እኛ ልጆች ሲመጡ እኛ ጋር ምንድነው አእምሮን ልታስበለጥኑ ነው የምትመጡት ብለን ነው የምንለው። አእምሮን ማሰልጠን መማር አይደለም። አእምሮን ምን ማለት ማሰልጠን ትሬን ማድረግ ነው። ዓላማው ምንድነው? የሰለጠነ አእምሮ ማሰብ ይጀምራል። የሰለጠነ አእምሮ አዲስ ሀሳብ መፍጠር ይችላል። እንደገና ፕሮብለም ሶልቭ ማድረግ ይችላል። አሁን በ21ኛው ክፍለ ዘመን በባትሪ የሚፈለገው ሰው ማን ነው ካላችሁ አዲስ ነገር የሚፈጥረው ችግርን የሚፈታ ሰው። ስለዚህ እነዚህን ሰዎች ፕሮዲውስ ኢትዮጵያ ማድረግ አለባት የሚል ጎል ይዘን ነው የተነሳ ነው። ይህን ጎል ለማሳካት እንግዲህ ዓላማችን ትምህርት ቤቶችን ለመገዳደር ወይም ደግሞ የሆነ ግለሰብ ለመገዳደር ሳይሆን ትምህርት ቤቶችን ማገዝ። በአብዛኛው ትምህርት ቤቶቻችን ፎከስ ያደረግነው ወደድንም ጠላንም ሜሞራይዜሽን ላይ ነው። ይሄ ሜሞራይዜሽን ደግሞ በ21ኛው ክፍለ ዘመን የትም አያደርሰንም። ስለዚህ የ21ኛው ክፍለ ዘመን የሚፈልገው አዲስ ሀሳብን ፕሮዲውስ የሚያደርግ የሚፈጥር ሰው፣ ችግርን የሚፈታ ሰው። ለምን አፍተር ዳት ችግርን የፈታ ሰው ክሬኤት ያደረገ ሰው ምንድነው ቤኔፊቱ ካልን ይሄ ሰው አንደኛ ደስተኛ ይሆናል በፈጠረው ነገር። እንግዲህ ብዙዎች በፈጠራ ስራ ላይ የተሰማሩ ሰዎች ሃፒ። ለምንድነው የሰሩት ስራ ወይም ደግሞ ያገኙት ግኝት ሌሎች ሰዎች ሲጠቀሙበት ማየት በጣም ያስደስታል። ሁለተኛው ነገር ደግሞ ምንድነው? እነዚህ ሰዎች በሚፈጥሩት ነገር ወይም በፈጠሩት ነገር ለሌሎች ሰዎች የስራ እድል ይፈጥራሉ። በመሸጣቸው ደግሞ ገቢ ያገኛሉ። ዜከን ቢሪች ማለት ሀብታም ይሆናሉ ማለት ነው። ሌላው ደስተኛ ይሆናሉ፣ ሀብታም ይሆናሉ። እንዲሁም ደግሞ ታዋቂ ሏችን ችግርን የሚፈታና አዲስ ነገርን የሚፈጥር ትውልድ መፍጠር ነው። ስለዚህ በዚህ መንገድ ልጆችን ሼፕ ማድረግ ያስፈልጋል ማለት ነው። ምን እምነት ያለን ስላዳመጣችሁ አመሰግናለሁ። ጤና ይስጥልኝ።